የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ አርብ የካቲት 6 ቀን 2018 ዓ.ም የምናቀርብላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። ጀዋር ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለህ ይጠቁማል ሲሉ ጌታቸው ረዳ ለጀዋር መሐመድ ምላሽ ሰጡ። የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብፅ ወታደሮች ስምሪትን ተመለከቱን። የአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሌላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ ለአጭር ጊዜ ሲውለበለብ ታየ። ግብፅ ተዋጊ ሄሊኮፕተሮችን፣ ተዋጊ ጀትና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ የጦር መሳሪያዎችን ወደ ሶማሊያ ልትልክ መሆኑ ተረጋገጠ። ሱዳን የፌዴራል መንግስቱን ለሚዋጉ የትግራይ ታጣቂዎችን እያሰለጠነች መሆኑን ከሱዳን የሚወጡ ዘገባዎች ጠቆሙ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ጀዋር ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነት ለስልታዊ ጥቅሞች ጥላቻ እንዳለህ ይጠቁማል ሲሉ ጌታቸው ረዳ ለጀዋር መሐመድ ምላሽ ሰጡ። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ትናንት ምሽት ለፖለቲከኛ ጀዋር መሐመድ ጠንከር ያለ ምላሽ ሰጥተዋል። እንኳን ደስ አለህ ወንድሜ ጀዋር፣ በጠቅላይ ሚኒስትሩ ላይ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር አዳብለህ የምታቀርብበት መንገድ በእውነት የሚደነቅ ነው። ገዢውን ፓርቲ መጥላት በገዢው አካል ፖለቲካና በመንግስት ብሔራዊ ጥቅሞች መካከል ያለውን ልዩነት ከመለየት ነጻ ያደርገም ሲሉ ተችተውታል። ባለፉት ጥቂት ቀናት ውስጥ አንተ ቀድሞ የጠቅላይ ሚኒስትሩ አጋር የነበርክ፣ አሁን ግን ጠንካራ ተቺ የሆንከው ኢትዮጵያን በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ቆይታል ያሉት ጌታቸው የምታሰራጫቸው አንዳንድ ዘገባዎች ወይም የምታጋራቸው ሀሳቦች በራሳቸው ሲታዩ እውነት ሊሆኑ ይችላሉ ሲሉም አቶ ጀዋር ምንም ስህተት እንደሌለባቸው ምስክርነታቸውን ሰጥተዋል። ሆኖም የኢትዮጵያ ስሌቶች እየቀረጹ ካሉት ሰፋ ያሉ ስልታዊ ሁኔታዎች ውጪ ነጥለት አቀርባቸዋለህ ብለዋቸዋል። ሁኔታዎች ከቅርጽና ከስልት ተነጥለው ሲቀርቡ በቀላሉ አሳሳች ወደሆነ ትረካ ሊቀየሩ ይችላሉ። በከባድ ጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ ኢትዮጵያ እንደ ተግብሮ ተመልካች መሆን አለባት ብለህ በቅንነት ታምናለህ። በሱዳን እየታየ ያለው አሳዛኝ ሁኔታ በባዕድ ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደድ ረገድ ኢትዮጵያ ልዩ አያደርጋትም፣ ልዩ አይደለችም። እንዲያውም ከማንኛውም የክልሉና ከዚያም ውጭ ካሉ አገሮች ይልቅ በሱዳን አለመረጋጋት ምክንያት የከፋ ጉዳት የሚደርስባት ኢትዮጵያ ናት። በቀጥታ የሚመለከታትና ዋጋ የምትከፍልበት ጉዳይ አላት። ግብፅና ሌሎች የክልሉ ተዋጊዎች ገለልተኛ አሻጋሪዎች አይደሉም። ይልቁንም ለሚፈልጉት ተፋላሚ ወገን እንዲያደላ የግጭቱን አቅጣጫ በንቃት እየቀረጹ ነው። ራስን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ይጠቁማል። በውክልና ፉክክር ድንበር ተሻጋሪ የደህንነት ስጋቶችና በአገሮች መካከል እኔ ካላሸነፍ አንተ መሸነፍ አለብህ በሚባባልበት ፍጥጫ በሚታወቅበት ቀጠና ውስጥ እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁንም ተገላጭነት ነው። የሀገር ዋና ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ፍልስፍና ብቻ የመከላከል እድል የላቸውም። በእንዲህ ያለ አካባቢ የሞራል ልዕልና ለማሳየት መሞከር በስሜት ደረጃ እርካታ ሊሰጥ ይችላል፣ ነገር ግን ስልታዊ አካሄድ አይደለም። ፖሊሲን መተቸት ተገቢ ነው። ሆኖም እያንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት ስለመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ በትንታኔ ፋንታ የፓርቲ ቂምን የመተካት አደጋ አለው። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በመንግስት በሀገር ተቋም ላይ ሁሉንም አውዳሚ የሆነ አቋም ከመያዝ መቆጠብ አለበት። መንግስታት ቢቀየሩም ስልታዊ መልክዓ ምድር አውንታዎች ግን ቋሚ ናቸው። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች ለገዢው ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። ተአማኒነት ያለው አማራጭ ኃይል ደግሞ እነዚህን ሁለት ነገሮች የመለየት ብቃቱን ማሳየት ይኖርበታል። እስካሁን ግን አንተ ይህን ልዩነት ለማድረግ የከሸፈ በሚመስል ሁኔታም አቅም እንደሌለ አሳይታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር ጌታቸው ረዳ ትችታቸውን ሰንዝረዋል። የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብፅ ወታደሮችን ስምሪት ተመለከቱ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ ስር የተመደቡ የግብፅ ኃይሎች ስምሪትን መመልከታቸውን የግብፅ ሰራዊት ቃል አቀባይን ጠቅሰውም ኢጅፕት ቱዴይ ዘግቧል። በጦር ሰራዊቱ የስምሪት ስነ ስርዓት ላይ የግብፅ መከላከያና ወታደራዊ ምርት ሚኒስትር ጀነራል አብደል ማጅድ ሳቅር፣ የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አህመድ ከሊፋ እና ከፍተኛ የግብፅ ወታደራዊ አዛዦች ተገኝተዋል። የጦር ኃይሉ ቃል አቀባይ እንዳስታወቁት ፕሬዝዳንቱ በጉብኝታቸው ወቅት ለተልዕኮ የተመረጡት የግብፅ ወታደሮች ስላላቸው ዝግጅት፣ ትጥቅ እና ኦፕሬሽናል ዝግጁነት ገለጻ ተደርጎላቸዋል። የዝግጅቱ መርሃ ግብር ወታደራዊ ልምዶችንና ለስምሪት የተዘጋጁ ተሽከርካሪዎችን ትርኢት ያካተተ ሲሆን በሰራዊቱ በተለያዩ የውጊያ ሁኔታዎች ውስጥ ዝግጁ ሆኖ እንዲገኝ ከፍተኛ ሙያዊ ስልጠና ማጠናቀቁን ባለስልጣኑ ገልጸዋል።
የአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሌላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ ለአጭር ጊዜ ሲውለበለብ ታየ። ይህን ተከትሎ በሶማሊያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን ፈጥሯል። ዘሆርን ፍሪኩዌንሲ እንደዘገበው ባንዲራው ተሰቅሎ የታየው በመስቀል አደባባይ አዲስ አበባ ሙዚየም አካባቢ ነው። ባንዲራው ተሰቅሎ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ መነጋገሪያ ሆኗል። በሞቃዲሾ አክቲቪስቶች በኩል ደግሞ ቁጣን ፈጥሯል። ባንዲራው በጸጥታ አካላት ወዲያውኑ እንዲወርድ መደረጉንም ታውቋል። ከወራት በፊት እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ ኢትዮጵያ እስራኤልን ተተክታ እውቅና ትሰጣለች በሚል የምትጠበቅ አገር ናት። የባንዲራው በአዲስ አበባ ተሰቅሎ መታየትም ኢትዮጵያ ታክቲካሊ የሶማሌላንድን አገርነት እንደምትደግፍ አመላካች እንደሆነ ተንታኞች ይገልጻሉ። ግብጽ ተዋጊ ሄሊኮፕተሮች፣ ተዋጊ ጀትና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ የጦር መሳሪያዎችን ወደ ሶማሊያ ልትልክ መሆኗ ተረጋግጧል። ግብጽ በሶማሊያ የአፍሪካ ህብረት ሰላም አስከባሪ እንድትሆን በሶማሊያ ይሁንታ ማግኘቷን ተከትሎ ወደ ሶማሊያ ወታደሮቿን የላከች ሲሆን ትናንት ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተገኙበት ወደ ሶማሊያ የሚላከውን የግብጽ ጦር ከበርካታ የጦር መሳሪያዎች ጋር ልምምድ ሲያደርግ ታይቷል። አሁን ላይ ቀጠናው በከፍተኛ ስጋት ውስጥ ይገኛል። ከሰሞኑ እንኳን እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መግለጻቸው አይዘነጋም። ሱዳን የፌዴራል መንግስቱን ለሚዋጉ የትግራይ ታጣቂዎች እያሰለጠነች መሆኑን ከሱዳን የሚወጡ ዘገባዎች ጠቆሙ። ኢትዮጵያ የሱዳን መንግስትን እየተዋጋ ለሚገኘው የሱዳን ፈጥኖ ደራሽ ጦር የማሰልጠኛ ካምፕ እንዳዘጋጀች የሮይተርስ ከሰሞኑ ዘገባ ማውጣቱ ይታወሳል። ይህን ተከትሎ ሱዳን የፌዴራል መንግስቱን ለሚዋጉ የትግራይ ታጣቂዎች እያሰለጠነች መሆኑን ከሱዳን የሚወጡ ዘገባዎች ጠቁመዋል። የትግራይ ህዝብ ነጻ አውጪ ኃይሎች አርሚ 70 በሱዳን በአልፋጆ በዳኒላስ 3 ዞን የሚገኝ እየሰለጠኑ መሆኑን የሱዳን የመረጃ ምንጮች ጠቁመዋል። ተመልካቾቻችን ለዛሬ ዕለተ አርብ የካቲት 6 ቀን 2018 ዓ.ም ያቀረብንላችሁ የቀጥር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ጀዋር ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለህ ይጠቁማል ሲሉ ጌታቸው ረዳ ለጀዋር መሐመድ ምላሽ ሰጡ። የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልእኮ የተመደቡ የግብጽ ወታደሮች ስምሪትን ተመለከቱን። የአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሌላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ ለአጭር ጊዜ ሲውለበለብ ታየ። ግብጽ ተዋጊ ሄሊኮፕተሮችን፣ ተዋጊ ጀትና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ የጦር መሳሪያዎችን ወደ ሶማሊያ ልትልክ መሆኑ ተረጋገጠ። ሱዳን የፌዴራል መንግስቱን ለሚዋጉ የትግራይ ታጣቂዎችን እያሰለጠነች መሆኑን ከሱዳን የሚወጡ ዘገባዎች ጠቆሙ።